ሰላም ሰዎች አማን ነው። ዛሬ በጎቴ ኢንስቲትዩሽን በተደረገልን ጥሪ መሰረት ተገኝተናል። ኤግዚቢሽን ለማየት ነው የሄድነው። በጣም ከገባን በኋላ ሰዎችን ሰላም ማለት ጀመረን። ጓደኞቻችን ቆይ አንዴ መልስልኝ። ኢስሩ ይባላል። እስራኤል ማለት ጀግና የሆነ አካል ጉዳተኛ ሰዓሊ ነው። በጣም ብዙ ቦታዎች ላይ ኤግዚቢሽኑን አቅርቧል። ቀጠልን ከሰዎች ጋር ማውራት፣ መነጋገር፣ መወያየት ቀጠልን። ፕሮግራሙ ተጀመረ። ከሱዳን የመጡትና ሌሎች አርቲስቶች ስራቸውን ፕሪቭ ማድረግ ቀጠሉ። እኛም መስማት ቀጥልን። ሰማን። ከሰማን በኋላ ወደ ኤግዚቢሽኑ ገባን። ተከፈተ። መጎብኘት ጀመርን። የሚገራርም ስዕሎች ነበሩ። በነገራችን ላይ ፎቶ ነው የሚመስለው። አንዱማ በጣም ፎቶ ነው የሚመስለው። ምንም ነው ስዕል የማይመስለው። በተለይ ይህንን ተመልከቱ። በጣም ነው የሚያስገርመው። ጎቴ ኢንስቲትዩሽን ሱዳን ከሱዳንና በርሊን በትብብር የተዘጋጀው ይህ ኤግዚቢሽን ከተለያዩ አካባቢዎች የመጡ ሱዳናዊ አርቲስቶች በፎቶግራፍ፣ ፊልም፣ ኮላጅ፣ ሚውዚክ፣ ተረክና ታሪክ አወጣጥ፣ ቲያትርና ሌሎች ስነ ጥበብ ስራዎችን አቅርበዋል። እንዲሁም ስለ ትዝታ፣ መናፈቅ፣ የባህል መጥፋት እና የመኖሪያ ስሜት፣ ብሎጊንግ ያሉ ጉዳዮች ተዳስሷል። ቀጠልን። ወደ ሙዚቃ ደግሞ ተገባ። ሙዚቃ መስማት ጀመርን። ከሙዚቃው በፊት በነገራችን ላይ ምግብ አነሳን፣ የሚጠጣ ምናምን ካነሳን በኋላ የሚገራርሙ የአረብ ቢት ያላቸውን ሙዚቃዎች ሰማን። እኛም ጭፈራችንን ቀጠልን። ማረፊያውን በካይሮ ካደረገ በኋላ አዲስ አበባ ሁለተኛ ማረፊያው ሲሆን በአመቱ ውስጥ ወደ ናይሮቢ፣ ካይሮ እንዲሁም ሉዋንዳ ጉዞውን ይቀጥላል። ይህ ኤግዚቢሽን ለ20 ቀን የሚቆይ ይሆናል። እየመጣችሁ ፈታ ዘና በሉ። ቻው ቡም